50% ኦፍ ጋብቻዎች ይወድቃሉ። አንደኛው ምክንያት አለ መግባባት ነው። አለማወቅ ነው። መቼ ዲስከሽን ሄቪ የሆነ ዲስከሽን ማንሳት ያለንበት። Okay? ለምሳሌ let me just pick one, right? ገንዘብ እንበል። አንደኛው በገንዘብ በጣም ይጣላሉ ባልና ሚስቶች። ያ ችግር እንደው እንደፈለጋችሁ anytime ማንሳት የለባችሁ። Okay? Just like double tennis እንደሚባለው ጌሙ ፓርትነሮቹ በአንድ ሳይድ ያሉት የሚጨቃጨቁ ከሆነ more likely lose ያደርጋሉ ጌሙን። Okay? ስለዚህ ከባድ ነገር ካለ እንደፈለጋችሁ anytime አታንሱት። አለበለዚያ የሜሪጁን ጌምን ባንለው lose ልታረጉ ነው ማለት ነው። this በጣም የሚታይ ነገር ነው። ስለዚህ how do we handle them? Okay? So what we do is, for instance, you could say something like, okay, you know, ነገ ከስራ ስትመለስ ራት ከበላም በኋላ ወይም even better ጥሩ ጊዜ እንደውም የሚሆነው መቼ እንደሆነ ታውቃላችሁ? ፍራይዴ ማታ ወይም ሳተርዴይ። those 2 days ትንሽ happiness ስላለ you can become more creative. ስለዚህ anyway ሰዓት ቀጠሮ ተይዞ ሁለታችሁም እስክሪብቶና ወረቀት አጠገባችሁ አድርጋችሁ you discuss it out. and አንድ የመጨረሻ ብጨምርላችሁ በሙስሊሞችም ይኖራችኋል እርግጠኛ ነኝ። በመጽሐፍ ቅዱስም ምን ይላል? በምላሳችን እንደ ጎራዴ ሆኖ ሰውን ይቆርጣል ወይም ሰውን ያድናል። ወይም በምላሳችን ሰውን እንገላለን ወይም ሰውን እናድናለን ወይም ሌላውን እንመርቃለን። እና እዚህ ጋብቻችሁ ውስጥ ያላችሁ እንደዚህ አይነት ትንሽዬ ብልሃት በመጠቀም ምክንያቱም በምላስ ቤተሰብ ይፈርሳል፣ ህፃናቶች ይሰቃያሉ። right? ስለዚህ ይሄንን ሜቶድ በመጠቀም anytime አለመናገር በአፖይንትመንት. and this is another short video. I hope it's helpful.